በጣም ቀላል በሆነ መልኩ በድንጋይ ጠጠር ወይንም ባሸዋ እንዴት በድስት በጋዝ ላይ ዳቦ መጋገር እንደምቻል ነው የማካፍላችሁ ማለት ነው። አብረን እንስራው። ቀደም ብላችሁ 1 ሾርባ ማንኪያ ስኳርና ሩብ የሻይ ማንኪያ ጨው፣ ግማሽ ሾርባ ማንኪያ የሚሆን እርሾ፣ 1 የቡና ስኒ የሚሆን ዘይት ለብ ያለ ውሃ ታደርጉበትና በዚህ መልኩ ለ20 ደቂቃ ያክል ከርናችሁ ታቆዩታላችሁ። ከ20 ደቂቃ በኋላ እኔ 2 ኩባያ ዱቄት ነው የተጠቀምኩት። የምትፈልጉትን ያክል መጠቀም ትችላላችሁ። ለብ ያለ ውሃ ጠብ እያደረጋችሁበት በደንብ ታሹታላችሁ። ሊጡን ላላርጋችሁ ነው የምታውቁት፣ ደረቅ አርጋችሁ አይደለም። ከዛ ዱቄት ተነሰነሱበትና ለ3 እና 2 ሰዓት ያክል ታቆዩታላችሁ ሞቅ ያለበት ቦታ። እኔ ከ2 ሰዓት በኋላ በዚህ መልኩ ሆኖልኛል ማለት ነው። እንደምታዩት ቆንጆ ወቅቶልኛል። በዚህ ላይ በረካቴው እኔ ለ2 ከፍለዋለሁ። ነገር ግን መጀመሪያውንም ለየራስ ማብካት ይቻላል ማለት ነው። ይሄኛውን ካካው ነው የተጠቀምኩት። ከሁሉም ነፃ የሆነ ነው 1 ሾርባ ማንኪያ የሚሆን። ከዛ በኋላ ሁለቱንም ያው በዚህ ሆኖልኛል። ከዛ በኋላ መጠፍጠፍ ነው የሚጠበቅባችሁ። በማዳመጫ ብታመጡት የተሻለ ነው። ከዛ ቻኮሌት ፍሬም ተጠቀሙት። ከሌላችሁ ግን የግድ አይደለም። በቀላል በዚህ መልኩ ነው የምትጠቀሉት። መጨረሻ ላይ ሁለቱን አንድ ላይ መግመድ ብቻ ነው የሚጠበቅባችሁ ማለት ነው። ይሄኛውም ተመሳሳይ ነው ስራው። በዚህ መልኩ ተጠፈጥፉታላችሁ። ዛሬ ቻኮሌት ቤት ውስጥ ነው ያዘጋጀሁት። በ4 ነገር ብቻ ነው የሰራሁት። ከወደዳችሁት ደግሞ የቻኮሌትን አሰራር አካፍላችኋለሁ። ኮሜንት ላይ አስቀምጡልኝ ማለት ነው። ይሄኛውም ተመሳሳይ ነው ስራው። በዚህ መልኩ አንድ ላይ ተጠቀሉታላችሁ። ከዛ ሁለቱን አንድ ላይ እገምደዋለሁ ማለት ነው። በጣም ነው የምትወዱት። በዚህ ላይ ጊዜያችሁንም አይሻማም። አሰራሩም በጣም ቀላል ነው ማለት ነው። ከዛ በዚህ መልኩ ታደርጉትና ለግማሽና ለ20 ደቂቃ ያክል ታቆዩታላችሁ። ወደ ላይ ኩፍ እስኪልላችሁ ሞቅ ያለበት ቦታ ታስቀምጡትና ማለት ነው። ድስታችሁን እሳት ላይ ትጥሉና 2 ጣሳ ውሃ የሚሆን ነው የምትጠቀሙት። ዛሬ የድንጋይ ጠጠር ነው የተጠቀምኩት። ካሁን በፊት ብረት ነበር የተጠቀምኩት። አሸዋም መጠቀም ትችላላችሁ ማለት ነው። ከ20 ደቂቃ በኋላ በዚህ መልኩ ኩፍ ብሎልኛል ወደ ላይ። ከዛ ድስት ውስጥ ታደርጉታላችሁ። ነገር ግን በዚህ መልኩ ክፍተት መኖር ይጠበቅበታል። የድስቱ ክዳን እንፋሎቱ ወደ ድስቱ እንጂ ወደ ዳቦ መፍሰስ የለበትም። ያለበዛ ዳቦ ይበላሽባችኋል። እንደምታዩት በሚያምር መልኩ ሆኖልኛል ማለት ነው። በጣም ነው የምትወዱት። መብሰል ያለ መብሰሉ በቀላሉ በዚህ መልኩ ማየት ትችላላችሁ። ያው ትኩስ ነው፣ ስታወጡት ቀስ ብላችሁ ነው የምታወጡት ማለት ነው። ስገለብጡት ግን ወዳው ነው አይደለም። በጣም ጥጥና ቆንጆ ድፎ ዳቦ ነው ይሆነልኝ። ከ10 ደቂቃ በኋላ ነው የምትገለብጡት። ወዳው ነው የምትገለብጡት ከሆነ ይጣበቅባችኋል። ትኩሱ አይገለበጥላችሁም። እንደምታዩት እንግዲህ ቆንጆ